ወይች ሀገር! ዘፋኞቿ በየማጀቱ ዕቃ እያጠቡ ዕቃ ጣቢዎቿ በየአደባባይ እንዝፈን እያሉ ያደነቁሩናል አልኩ ለራሴ። ሁልጊዜ ልጅነት ያለ መስሎሃል? ይኸውልህ አሉና ሚስጥር እንደሚነግር ሰው ጠጋ ብለው ጋቢያቸውን ወደ ላይ አድርገው ትከሻቸው ላይ አስተካክለው ከዛም ድምፃቸውን ቀነስ አድርገው እንደውም አንዲት እግዚአብሔር የባረካት ትውስ ልጅ አውቃለሁ ከዚያ ከማን ነው ይሄ ሴቶች የሚሄዱበት ሀገር ማን ነው? አረብ ሀገር አልኩኝ ቶሎ እንዲለቁኝ። አረብ ሀገር የሚሄዱት ሴቶች ብቻ ናቸው የተባለ ይመስል። አዎ አረብ ሀገር እና እዛ ሄዳ ትንሽ አመም አድርጓት ነው የመጣቸው። እንዴት ያለች ጨዋ መሰለችክ! ከቤት ቤተ ክርስቲያን ከቤተ ክርስቲያን ቤት ነው። እንዴት ያለች ጨዋ መሰለች! ለአንተ የምትሆናት። ዝም ምስላቸው አንተማ ዝሮብካል። እንኳን ተዳር ልትፈልግ ራስህ ጠፍተካል። ምን ታደርግ? ቤተ ጸበል አይረጭ ዳዊት እንኳን አደግም አይደለም እንዴ? ያበጠው ይፈንዳ ብዬ እውነቱን ነገርኳቸው። አዎ አባ አዎ ቱ አፈር ብላ እንደው እሱ ልቦን አይስጥህ ብለውኝ ለብቻቸው ግዕዝ እያነበነቡ ወደ ታች ወረዱ። ሰላም ለኪ እንዘልሰግድ ለኪ ማርያም ምን አስተበቋኪ ማርዌን አዊ ተማጸነብኪ። እንዲሁ ስለ መምህርና ትዳር ስላሰቡልኝ ልጅ እያሰቡ ሰፈራችንን መቃኘት ጀምሩ። እመቤት ሽቲዋን ለብሳ ዕቃ ታጥባለች እያንጎራጎረች። በሰባራ ፉሌ ውሃ ይጠለቅ። አይ እመቤት፣ እንደኛ ሰፈር ግን ሴት የባከነበት መንደር ያለ አይመስለኝም። ቆንጆ ሞዴል የመሆን ጽኑ ፍላጎት ነበር። እንደውም የሰፈር ልጆች ሲፎግሯት ውበት ውጫዊ ነው ውስጣዊ ነው ሲሏት ሰምታ አልትራሳውንድ ተነሳች ይሏታል። እያንጎራጎረች እየሰማዋት በድምጿ ማማር ተገረምኩ። ወይች ሀገር! ዘፋኞቿ በየማጀቱ ዕቃ እያጠቡ ዕቃ ጣቢዎቿ በየአደባባይ እንዝፈን እያሉ ያደነቁሩናል አልኩ ለራሴ። የቄሳርን ለእግዚአብሔር የእግዚአብሔርን ለእግዚአብሔር